የከንፈር ማንቀሳቀሻ አሳየን። ልክ እንደዚህ ላሳያችሁ። በመጀመሪያ ቲክቶክ ሰርች ባር ጋር ትሄዱና ግሪን ስክሪን ማውዝ ኢፌክት ብላችሁ ሰርች አድርጉ። ከዛ ልክ እንደዚህ ግሪን ስክሪኖችን ዳውንሎድ አድርጉ። ከዛ ጋላሪያችሁ ላይ ይቀመጣል። ቪዲዮአችሁን ከቀረጻችሁ በኋላ ኤዲት ማድረጊያውን ችንኩ። ከዛ የፈለጋችሁት ቦታ ላይ ፕላስ ምልክቷን ትነኩና የምትፈልጉትን ፒክቸር ታስገባላችሁ። ማለትም የፕላስ ምልክቷን ትነኩና ከጋላሪያችሁ ፒክቸሩን ታስገባላችሁ። ያው ማውዝ ኢፌክቱን ፒክቸሩ ላይ ስለምንሰራ ማለት ነው። ከዛ ፒክቸሩን የምትፈልጉትን ያክል ጫን አድርጋችሁ ጎተት አድርጉና አስቀምጡ። አስተካክላችሁ ክሮፕ አድርጉት። ፒክቸሩን አስተካክላችሁ ካስቀመጣችሁ ከዛ ወደ ጎን ስክሮል አድርጋችሁ ኦቨር ላይ ዳውንሎድ ያደረጋችሁት ማውዝ ኢፌክት ክሮፕ አድርጋችሁ አስተካክላችሁ አስገቡ። እንደዚህ አይነት ኢፌክቶችን ስታወርዱ ዋተርማርክ ባይኖራቸው ይመከራል። ክሮፕ ስላደረግነው አሁን ዋተርማርኩ አይገባም። ከዛ አሁን ማውዙን ወይም አፉን ብቻ እንዲቀር ግሪን ስክሪኑን አረንጓዴውን ቦታ እናጠፋዋለን። ባክግራውንዱን ለማጥፋት የካፕከት ላይ ሪሙቭ ባክግራውንድ የሚለውን ትመርጣላችሁ። ቲክቶክ ላይ ከታውት የምትለውን ትመርጣላችሁ። ከዛን አውቶ ከት የሚለውን ስትመርጡ አውቶማቲካሊ ግሪን ስክሪኑን ያጠፋልናል። ወይንም ደግሞ ክሮማኪ የሚለውን ስትመርጡ አረንጓዴውን ብቻ ሴሌክት ስታደርጉ ያጠፋላችኋል ማለት ነው። አሁን እንደምትመለከቱት የአፍ ምልክቱ ወይም ማውዝ ኢፌክቱ ላይ ምንም አይነት ሌላ ተጨማሪ ባክግራውንድ የለውም ማለት ነው። ስራችን ፎቶግራፉ እንደሚናገር አፉ እንደሚንቀሳቀስ ለማስመሰል ነው። አኒሜት ኢፌክት ለማድረግ ሚምም ለመስራት እንደ አፉ አቀማመጥ እንደዚህ አስተካክላችሁ ሮቴት እያረጋችሁ በእጃችሁ ነው የምታዟዙሩት። አስተካክላችሁ ሚኒማይዝ በሁለት ጣታችሁ እየቀነሳችሁ አስተካክላችሁ ታስቀምጣላችሁ። ልክ እንደ የሰውየው ፎቶ አቀማመጥ ወይም ፎቶ ፖዝ የፊቱን ፖዝ አይታችሁ እንደዚህ ታስተካክላላችሁ። ቀጥሎ ድምጻችሁን ነው የምታመጡት ወይ ከዚሁ ከአፕሊኬሽኑ ወይንም ደግሞ ከጋላሪያችሁ የምንፈልገውን ድምጽ እናስገባለን። ለምሳሌ የአዶናይን አደረግነው። የትኛውንም ንግግር ብታስገቡ የማውዝ ኢፌክቱ አንድ አይነት ነው፣ ይሄዳል። ምንም የተለየ ነገር የለም፣ እንግሊዘኛም አረብኛም አማርኛም። ስለዚህ ይሄው አስተካክላችሁ ድምጹን እስከ መጨረሻው ታስቀምጡታላችሁ ማለት ነው። የአዶናይን እንደብቀው ወይም ኤክስትራክት አድርጋችሁ ማምጣት ትችላላችሁ። በመጨረሻም ይሄን ይመስላል። ከደሃ ቤተሰብ ነው የመጣሁት የሚለው ታሪካችሁ ወደ ኋላ መተው አለባችሁ። አብራችሁ ስለነበራችሁ አመሰግናለሁ። ቁም ነገር አግኝታችሁበታል አይደል? ረስቸው። ይሄን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉት። Thanks for watching.